ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ካላችሁበት ሆናችሁ ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መማማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። ኦኬ፣ ልጀምር። እዚህ ጋር እሱ እንደምታዩት ምን ይላል? አጫጭር ቃላቶች ይላል። ብዙ ጊዜ የተለመዱ አጫጭር ቃላቶችን እንዴት እንደምንጥፍ አብረን የምናየው ይሆናል ማለት ነው። ኦኬ፣ መጀመሪያ ምን ይላል? ከመቼ ጀምሮ የሆነ ነገር ከመቼ ጀምሮ ነው ምናምን ማለት ብትፈልጉ ከመቼ ጀምሮ እንላለን ማለት ነው። ከመቼ ጀምሮ አማርኛው ምን ይላል? በአንድ ላይ ከመቼ ጀምሮ። ከኬኢ መ ኤምኢ ቼ ሲኤች ከመቼ፣ ጀ ጄኢ ም የምንጠቀማለን። ሮ ሰባተኛ ናት። አርና ኦ ከመቼ ጀምሮ ጀምሮ። ኦኬ፣ ስለዚህ በአንድ የሚላል ከመቼ ጀምሮ የሚለውን እንደዚህ መጣፍ እንችላለን ማለት ነው። ቀጣይ ደግሞ ለምን አይሆንም፣ የሆነን ነገር አይሆንም ምናምን ስትባሉ ለምን አይሆንም ማለት ብንፈልግ እንደዚህ እንጥፋለን ማለት ነው። ለምን አይሆንም በአንድ የአማርኛው ምን ይላል? ለምን አይሆንም ይላል። ለኤልኢ ም የምንጠቀማለን፣ ን ኤን እንጠቀማለን። ይቅርታ፣ ለምን አ ኤን እንጠቀማለን፣ ይ ዋይ እንጠቀማለን፣ ሆ ኤች ኦ፣ ን ኤን እንጠቀማለን፣ ም ኤም እንጠቀማለን። አይሆንም በአንድ ላይ ይላል ለምን አይሆንም ይላል። ለምን አይሆንም። ኦኬ፣ ቀጣይ ደግሞ ግራ ተጋብቻለሁ። ግራ ተጋብቻለሁ ማለት ብንፈልግ እንዴት እንደሆነ እሱንም ላሳያችሁ። ግራ ተጋብቻለሁ በአንድ ላይ አማርኛው ምን ይላል? ግራ ተጋብቻለሁ ይላል። ግ ጅ እንጠቀማለን። ራ አርና ኤ በአንድ ላይ ግራ፣ ተ ቲኢ፣ ጋ ጂኤ፣ ብ ቢ እንጠቀማለን። ቻ ሲኤችኤ፣ ለ ኤልኢ፣ ኩ ኤችዩ ተጋብቻለሁ ምን ይላል? ግራ ተጋብቻለሁ ይላል ማለት ነው በአንድ ላይ። ኦኬ፣ ቀጣይ ደግሞ ሞኝ አትሁን። ሞኝ አትሁን የሚለውን እንዴት እንደምንጥፈው ላሳያችሁ። ሞኝ አትሁን። ሞ ኤምኦ ኝ ጂ እንጠቀማለን። ሞኝ አ ኤ እንጠቀማለን። ት ቲና አይ፣ ሁ ኤች ዩ፣ ን ኤን እንጠቀማለን። አትሁን በአንድ ላይ ሞኝ አትሁን ይላል። ሞኝ አትሁን። ኦኬ፣ ቀጣይ ደግሞ በጣም እርቦኛል። በጣም እርቦኛል ማለት ብንፈልግ አሁንም እንዴት እንደሆነ ላሳያችሁ። በጣም እርቦኛል አማርኛው በአንድ ላይ ይላል በጣም እርቦኛል ይላል። በቢኢ ጣ ቲኤ ም ኤም እንጠቀማለን። በጣም ር አር እንጠቀማለን። ቦ ሰባተኛ ናት። ቢናኦ ኛ ጂኤንኤ ል ኤል እንጠቀማለን። እርቦኛል፣ በጣም እርቦኛል የሚለውን እንደዚህ መጣፍ እንችላለን ማለት ነው። ኦኬ፣ ቀጣይ ደግሞ ታጋሽ መሆን። ታጋሽ መሆን። ኦኬ፣ ታጋሽ መሆን። ታ ቲናኤ፣ ጋ ጂናኤ፣ ሺ ኤስኤች ታጋሽ፣ መ ኤምኢ፣ ሆ ኤችኦ፣ ን ኤን እንጠቀማለን። መሆን በአንድ ላይ ምን ይላል? ታጋሽ መሆን ይላል። ታጋሽ መሆን። ኦኬ፣ ቀጣይ ደግሞ ብቻዬን ተወኝ። ብቻዬን ተወኝ ማለት ብፈልግ አሁንም እንዴት እንደሆነ ላሳያችሁ። ብቻዬን ተወኝ። ብ ቢ እንጠቀማለሁ። ቻ ሲኤችኤ፣ የ ዋይ እና ኢ፣ ን ኤን እንጠቀማለን። ብቻዬን፣ ተ ቲኢ፣ ወ ደብሊው ኢ፣ ኝ ጂኤን ተወኝ በአንድ ላይ ይላል ብቻዬን ተወኝ ይላል። ብቻዬን ተወኝ። ኦኬ፣
ቀጣይ ደግሞ በማያገባህ አትግባ። በማያገባህ አትግባ። ኦኬ አማርኛው ልድገመው። በማያገባህ አትግባ። በቢኢ ማ ኤምኤ ያ ዋይና ኤ ገ ጂኢ ባ ቢኢ ህ ኤች እንጠቀማለሁ። በማያገባህ አ ኤ እንጠቀማለሁ። ት እንጠቀማለሁ። ግ ጅ እንጠቀማለሁ። ባ ቢና ኤ አትግባ ምን ይላል? በማያገባህ አትግባ ይላል በአንድ ላይ ማለት ነው። ኦኬ ቀጣይ ደግሞ ምንም አይልም። የሆነ ነገር ምንም አይልም ማለት ብፈልጉ እንዴት እንደሆነ አላሳያችሁ። ምንም አይልም ም የምንጠቀማለን ን እንጠቀማለን ም አሁንም የምንጠቀማለን ምንም አ ኤ እንጠቀማለን ይ ዋይና አይ ል ኤን እንጠቀማለን ም የምንጠቀማለን አይልም በአንድ ላይ ምን ይላል? ምንም አይልም ይላል። ምንም አይልም። ኦኬ ቀጣይ ደግሞ ችግር የለውም። ችግር የለውም ማለት ብንፈልግ እንዴት እንደሆነ አሁንም ላሳያችሁ። ችግር የለውም ች ሲኤች አይ እንጠቀማለን። ግ ጅ እንጠቀማለን። ር አረር እንጠቀማለን። ችግር የ ዋይ ለ ኤል ው ደብሉ እንጠቀማለን። ም ኤም እንጠቀማለን። የለውም ችግር የለውም ይላል። ችግር የለውም። ኦኬ ቀጣይ ሳምንት ቀጣይ ሳምንት ቀጣይ ሳምንት የሚለውን እንዴት እንደሆነ ላሳያችሁ። ቀ ኬና ኢ ጣ ቲና ኤ ይ ዋይ እንጠቀማለን። ቀጣይ ሳ ኤስኤ ም ኤም እንጠቀማለን። ን ኤ እንጠቀማለን። ቲ እንጠቀማለን። ሳምንት በአንድ ላይ ምን ይላል? ቀጣይ ሳምንት ይላል። ቀጣይ ሳምንት። ኦኬ ቀጣይ ደግሞ እየተማርኩኝ ነው። እየተማርኩ ነው። እየተማርኩ ነው። እየተማርኩ ነው። ይህን እንጠቀማለን። የ ዋይና ኢ ተ ቲ ማ ኤምኤ ር አር እንጠቀማለን። ኩ ኬና ዩ እየተማርኩ ነው። በአንድ ላይ ምን ይላል ማለት ነው? እየተማርኩ ነው ይላል። እየተማርኩ ነው። ኦኬ ቀጣይ ደግሞ ስራ በዝቶብኝ ስራ በዝቶብኛል። ስራ በዝቶብኛል የሚለውን እንዴት እንደሆነ ላሳያችሁ። ስራ በዝቶብኛል ስ ኤስ እንጠቀማለሁ። ራ አርና ኤ ስራ በ ቢኢ ዝ ዜድ እንጠቀማለሁ። ቶ ቲና ኦ ብ ቢ እንጠቀማለሁ። ኛ ጂኤንኤ ል ኤል እንጠቀማለሁ። በዝቶብኛል በአንድ ላይ ምን ይላል? ስራ በዝቶብኛል ይላል። ኦኬ ቀጣይና የመጨረሻ ደግሞ በጣም ደክሞኛል። ከደከመን ምን እንላለን ማለት ነው? በጣም ደክሞኛል እንላለን ማለት ነው። በጣም ደክሞኛል በቢኢ ጣ ቲኤ ም የምንጠቀማለን። በጣም ደ ዲኢ ክ ኬ እንጠቀማለሁ። ሞ ኤምኦ ኛ ጂኤንኤ ል ኤል እንጠቀማለሁ። ደክሞኛል በአንድ ላይ ምን ይላል? በጣም ደክሞኛል ይላል። ሶ የዛሬ ትምህርታችን አጫጭር ቃላቶችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለው ነበር። እናንተም እስክሪብቶና ወረቀት ይዛችሁ ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሀይ በሉን፣ ደውሉልን፣ መማር እንችላለን። ቴንኪው